በዘፍጥረት 1:1 በመጀመሪያው ስፍራ በመጀመሪያ ሰማያትንና ምድርን እንደሰራ ዘፍጥረት 1:2 ቀጠለና የትረካው አቅጣጫ ወደ ምድር አቀና። ምድርም ባዶ ቅርጽ አልባ ነበረች፣ አንዳች የሌለባት በጨለማ የተዋጠች። እግዚአብሔር ጀመረ ምድርን ሊቀርጻት፣ ቦታ ቦታ አስይዞ ውበትን ሊሰጣት። ብርሃንን ፈጥሮ ብርሃኑን ከጨለማ፣ የብሱን ከባህር በጠፈር ለየና፣ ምድርን አስዋባት ቅርጽ ሰጣትና፣ ይሞላትም ጀመር ባዶነቷን አየና። እጽዋትን ከአፈር፣ አሳዎችን ከባህር፣ ወፎች እንዲበሩ ከዋክብት እንዲያበሩ፣ አራዊትን ሁሉ እንደየወገኑ፣ ምድርን ሞላት በየፍጡራኑ። በይሁን ብቻ ሁሉንም ሲፈጥር የሚያስገርመው ይሄ ድንቅ ጅምር፣ 6 ቀን የፈጀው የመፍጠሩ ስራ እዚያው ያከትማል ሰውን እንደሰራ። ከዘፍጥረት 1:1 ጀምሮ 2-3 ተብሎ ቁጥር ተቆጥሮ ከሰማያት ወደ ምድር ከምድር ወደ ሰው የትረካው ሩጫ ሰው ጋር ሊደርስ ነው ወደ ፍጥረቱ መቋጫ። መላውን ፍጥረት እንዳልፈጠር በይሁንታ ሰውን ግን ብሎ አለ ትንሽ ገታ። የሰውን ልጅ ጉዳይ ስላሴ አጸና፣ እግዚአብሔር ትኩረቱ ሰው ላይ ነበርና። ሰውን በመልኬ በአምሳሌ ልፍጠር ሲል አርማውን አትሞብን ሊያደርገን ነው ወኪል። በሱ ቦታ ሆነን ለሱ እንድንገዛ ፍጥረታትን በሙሉ ለኛ አስገዛ። ስለዚህ ሲፈጥረን ከጥንትም ዓላማው ከፍጥረታት መካከል እንድንመስለው ነው።